ጉዲው ብቻ ወላጅ ልጆቼ ትምህርት ቤት ሄደው ትምህርት ይማሩልኛል ብሎ ይልካል። እነዚህኞቹ ደግሞ ፖርን ሙቪ ላይ የተማሩትን ፖዚሽን እርጉም ዘመዳ እያሉ ፕራክቲካል እያደረጉት ይገኛሉ። በጣም 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 ነው የገረመኝ። የምታያቸው ልጆች ወይ ኤሌመንታሪ ወይ ሃይስኩል ተማሪዎች ናቸው። እንግዲህ በዚህ ሁኔታ ላይ ትምህርት ቤት ውስጥ ከብላክቦርድ እስከ ዴክስ ከዴክስ እስከ ምናምን አንዴም ቢትለዋለች አንዴ ምናምን ወደድኩት አፈቀርኩት ብለሽ ገና በዚህ እድሜሽ አሸሸ ገዳሜት ያለሽ ከዛ በኋላ እርግዝና የሚባል ነገር ይፈጠራል። ቤብ አርግዣለሁ ስትዩ እሱ ደግሞ ጎፍጣጣ ጭንጮ ራስ ነው ወሬው ይልሻል። ወሬው ሲልሽ ድሮም ወንዶች የፈለጉትን ነገር ካገኙ እያልሽ እያለቃቀሽ ትመለሻለሽ። ከዛ በኋላ ቤተሰብ ደግሞ አናትሽን ነው የሚልሽ። ስለዚህ ምን ላድርግ የሚል ሀሳብ ውስጥ ትገቢያለሽ። አጓጉል ጓደኞች ነው የሚኖርሽ በዙሪያሽ። መቼም እንደዚህ አይነት ተግባር የምታደርጉ ሴቶች ወይም ልጆች ምን ጤነኛ ጓደኛ አላችሁ ብዬ አላስብም። አጓጉል ጓደኛ ነው የሚኖራችሁ። ከዛ ያቺ አጉል የሆነች ጓደኛሽ ለምን ብን ብለሽ አጠፊኝ ትልሻለች። አንቺም የተመከርሽውን ምክር ሰምተሽ ብን ብለሽ ትጠፊያለሽ። ከዛ በኋላ ያልሆነ ረመጥ ውስጥ በቃ ረመጥ ውስጥ ጭቃ ውስጥ ነው የምትገቢው። ጭቃ ውስጥ ማለት ነው። ከዛ ህይወት ለመውጣት በጣም ጊዜ ይፈጃል። ትወልጃለሽ። ልጅሽን አጉል ስም መጥፎ ስም ዲቃላ የሚል ስም ታሰጫታለሽ። ሳትፈልግ መታ የስቃይ ህይወት እንድትኖር ታረጋታለሽ። አንቺን ትሰቃያለሽ። ፋይናሊ ለመጽናናት አልባከንም ዘመኔ የሚል ዘፈን ትጋብዥናለሽ። ስነ ስርዓታችሁን ያዙ።